ቴሌብራችን ከናሽናል አይዲ ወይም ከብሔራዊ መታወቂያችን ጋር ራሳችን 1 ደቂቃ በማይሞላ ውስጥ እንዴት እናያይዝ? እንደሚታወቀው ሰሞኑን ብሔራዊ ባንኮች አካውንታችን ከናሽናል አይዲ ጋር እንድናያይዝ አስገዳጅ እንዳደረገው ሁሉ አሁን ደግሞ የቴሌብራችን አካውንት ከናሽናል አይዲ ወይም ከብሔራዊ መታወቂያችን ጋር እንድናያይዝ አስገዳጅ አድርጎታል ወይም መመሪያ አውርዷል። ይህ ደግሞ አብዛኞቻችን ቴክስት እየደረሰን ይገኛል። 1 ደቂቃ በማይሞላ ውስጥ ይሄን እንዴት በራሳችን ስልክ እንዴት ቴሌብራችንና ብሔራዊ መታወቂያችን እናያይዝ? የቴሌብር ሱፐር አፕ አፕሊኬሽናችሁን ትከፍታላችሁ። then ወርታች ቴሩና ከታች አካውንት ስምቷን ይቺን ተጫናላችሁ። ሴን ከመጀመሪያ ላይ ያለችዋን ሌቨል አፕግሬድ ወይም ቼንጅ የምትሏን ይቺን ትመርጣላችሁ። then ኢሳይን ብሎ ይመጣላችኋል። እዚህ ጋር ፋን አስገቡ ይላችኋል። 16 ዲጂቱን የፋን የፋይዳ ቁጥራችሁን ኤፍኤን ነምበራችሁን እዚህ ጋር ታስገቡና ሴንድ ኮድ ትላላችሁ። ዜን ወደ ስልካችሁ ኤስኤምኤስ ይገባል። ኦቲፒ ነምበር ማለት ነው። ይሄን ኦቲፒ እንደዚህ ታስገባላችሁ። ኦቲፒውን ልክ እንደዚህ ይገባል። ኦቲፒውን ከፈለጋችሁ ኮፒ ፔስት አለያ እንደዚህ ጽፉታላችሁ። ዜን ከስር ቬሪፋይ ምትላለች ቬሪፋይ ትሉታላችሁ። ዜን እዚህ ጋር ኢንፎርሜሽን ያመጣላችኋል። አለው ምትሉን ትጫናላችሁ። በሰማያዊ ያለችዋን አለው ትሉታላችሁ። ዜን ፕሮሰስ ያደርግና የእናንተ ፎቶ መሆናችሁን እዚህ ጋር ታያላችሁ። የእናንተ ፎቶ ከሆነ ከታች ኔክስት ትላላችሁ። ዜን እዚህ ጋር መረጃዎች አሉ። መረጃዎች ያላሟላችሁት መረጃ ካለ ቴሌብር ስትመዘገቡ ታሟላላችሁ፣ ትጽፋላችሁ። እዚህ ጋር ለምሳሌ የቤት ቁጥር ምናምን ሳታስገቡ ከሆነ እዚህ ጋር መጻፍ ትችላላችሁ። ከሌላችሁ ኒው ትሉትና ጀስት እንደዚህ ብላችሁ ሰብሚት ትላላችሁ ማለት ነው። ዜን እዚህ ጋር ይመጣላችኋል። ሰብሚት አድርጊያለሁ ኤስኤምኤስ ይገባላችኋል ይላል። አለቀ ማለት ነው። ኦኬ ብላችሁ ትወጣላችሁ። ይመቻችሁ።